በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንኳን ለዚህ ታላቅ ቀን አደረሳችሁ አደረሰን። እንኳን ደስ ያላችሁ። ከዚህ ቀደም ከወራት በፊት ይህ ህንጻ ቤተክርስቲያን ወይም እድሳት ሲጀመር የነበረውን የቆርቆሮ መበሳሳት የቤተክርስቲያኑ ለጥገና ከፍተኛ ወጪ እንደሚያወጣና እናንተንም ጥሪ አድርገን ለዚህ ጥገና እንድትተባበሩን ቤተክርስቲያን ጥሪዋን እንዳቀረበች ከዚህ ቀደም በሰራነው መልእክት ለማሳሰብ ሞክረናል። እነሆ ዛሬ ያ ሁሉ ጥረታችሁ ያ ሁሉ ልፋታችሁ በእናንተ በምእመናን በእናንተ በልጆቻችን ለፍሬ በቅቶ እነሆ ዛሬ እንደምታዩት ያ ሁሉ የተበሳሳ ቆርቆሮ ተቀይሮ በአዲስ ተደርጎ አዲስ መጠለያ እንደ አዲስ ተሰርቶለት እግዚአብሔር ይመስገን ለሐምሌ 18 19 ታቦተ ሕጉን ወደ መንበረ ክብሩ ለመመለስ ዝግጅታችን ጨርሰናል። አሁንም በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። ስለዚህ ሁላችሁም ምእመናን ሐምሌ 18 እና 19 ተገኝታችሁ ታቦታችንን ወደ መንበረ ክብሩ እንድንመልስ በልዑል እግዚአብሔር ስም ቤተክርስቲያን ጥሪዋን ታስተላልፋለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እናመሰግናለን።